ኤክስኬፕ መተግበሪያ ለመግባት እየተቸገሩ ነው? እንግዲያውስ መፍትሄውን ይዘንሎት መጥተናል። በመጀመሪያ የኢንተርኔት ሲግናሉን ማረጋገጥ ሲሆን ሲግናሉ ደካማ ወይም ያልተረጋጋ ከሆነ ወደ መተግበሪያው የመግባት ሂደቱ ሊያቋርጥቦት ይችላል። ሁለተኛ፣ መሳሪያውን እንደገና በመጀመር መተግበሪያውን በድጋሚ ለመክፈት ይሞክሩ። ሶስተኛ፣ ወደ መተግበሪያ የሚገቡበት የሞባይል ቁጥር ወይም የኢሜይል አድራሻ ትክክል መሆኑን ያረጋግጡ። አራተኛ፣ አንዳንድ ጊዜ ኢሜይሉ ላይ የሚላከው የማረጋገጫ መልእክት የማይፈለግ ማህደር ወይም ስፓም ውስጥ ሊላክ ስለሚችል ወደ እነዚህ ቦታዎች እንዳልገባ ያረጋግጡ። በስተመጨረሻም የኢሜይሉን የመልእክት ሳጥን እንዳልሞላና አዲስ መልእክት መቀበል እንደሚችሉ ያረጋግጡ። በትክክል መግባት ካልቻሉ በእርሶ ስክሪን መጀመሪያ ገጽታች ላይ ያለው Try and play it for free ወይም በነፃ ይጫወቱ የሚለውን ቁልፍ ይጫኑ። ይህ ዘዴ እንደ guest mode ወይም እንግዳ ሆነው መተግበሪያውን እንዴት እንደሚሰራ በቀላሉ ለማወቅ ያስችሎታል። አሁንም መፍትሄ ካላገኙ ችግሩን ለማግኘት እንድንችል ስክሪንሾት ወይም አጭር የስክሪን ቅጂ በመውሰድ ይላኩልን። ለነበራችሁ ትዕግስትና የኤክስኬፕ ቤተሰብ ስለሆኑ እናመሰግናለን። እናንተን ለመርዳት ሁሌም ዝግጁ ነን። support@escape.com በመጠቀም በቀጥታ ሊያገኙን ይችላሉ።